ሀገር ሚዲያ አድማጭ ተመልካቾቻችን የምንለቃቸው ቪዲዮዎች ሰዓቱን ጠብቀው እንዲደርሱ ሰብስክራይብ፣ ቪዲዮዎቻችን ከወደዳችሁልን ላይክ፣ ሼር በማድረግ ለወዳጅ ዘመድ እንዲደርስ በማድረግ አጋርነቱን ስለሚገልጹልንና አስተያየቶን በኮሜንት ስለሚያጋሩን በቅድሚያ እናመሰግኖታለን። ሀገር ሚዲያ ስለ ሀገራችን መቼም ዝም አንልም። ሰበር መረጃ ኦነግ ሸኔ በጎጃም በኩል ተኩስ መክፈቱ ተገለጸ። ትናንት ከቀኑ 8 ሰዓት ጀምሮ አባይ በረሃ ላይ በማልጋሽ በኩል ነው ኦነግ ሸኔ ተኩስ መክፈቱ ምንጮች የጠቀሱት። በቦታው ላይ የአማራ ሚኒሻ ተኩስ ውስጥ ይገኛል። አሁናዊ መረጃው አባይ የተኩስ ድምጽ እንደሚሰማ ምንጮች ገልጸዋል። አሸባሪው ህወሓት በመጋዘን አከማችቶ ለተዋጊው ቀለብ ሲጠቀምበት የነበረው ስንዴ ለህዝቡ ተከፋፈለ። ከአሸባሪው ህወሓት ነፃ የወጡ ነዋሪዎች የመከላከያ ሰራዊታችን የህዝቡን ደህንነት በመጠበቅና አሸባሪ ቡድኑ ለጦርነት ዓላማ ሊያውለው የነበረውን የእርዳታ እህል በመከፋፈላቸው ደስተኛ እንደሆኑ ገልጸዋል። የመከላከያ ሰራዊታችን የበይ ተመልካች ለነበረው የኮረም ከተማ ነዋሪዎች የእርዳታ እህል በማደል ለህዝቡ ደራሽ መሆኑን በተግባር አሳይቷል ሲሉ የህዝቡ ስነ ልቦና ግንባታ ኃላፊ ተናግረዋል። ኃላፊው አክለውም ጁንታው በሰብአዊ ድጋፍ በእርዳታ ስም ወደ ትግራይ ክልል ሲገባ የነበረውን ስንዴ በመጋዘን አከማችቶ ለተዋጊ ሰራዊቱ ቀለብ ሲጠቀምበት የነበረውን የመከላከያ ሰራዊታችን በመቆጣጠር 120 ኩንታል ስንዴ ለ2737 አባወራዎች እማወራዎች በማከፋፈል ህዝባዊነቱን በተግባር አረጋግጧል ብለዋል። የእርዳታ እህሉ የደረሳቸው ነዋሪዎችም ሰራዊቱ ላደረገላቸው በጎ ተግባር ያላቸውን ምስጋና ገልጸው ጊዜያቶች በሽብር ቡድኑ ምክንያት ለራብና እንግልት ተጋልጠው መቆየታቸውን አስረድተዋል። መረጃው የመከላከያ ነው። በህገ ወጥ የውጭ ሀገራት ገንዘብ ምንዛሬ በተሰማሩ አካላት ላይ በጥናት የተመሰረተ እርምጃ መወሰዱን አገልግሎቱ አስታወቀ። የብሔራዊ መረጃና ደህንነት አገልግሎት ከኢትዮጵያ ፌዴራል ፖሊስና ከኦሮሚያ ፖሊስ ጋር በመቀናጀት በህገ ወጥ የውጭ ሀገራት ገንዘብ ምንዛሬ በተሰማሩ ግለሰቦችና ድርጅቶቻቸው ላይ ጥናትን መሰረት ያደረገ እርምጃ መውሰዱን አስታውቋል። አገልግሎቱ ዛሬ ለዋልታ በላከው መግለጫ እንዳስታወቀው ባለፉት 2 ወራት በህገ ወጥ የውጭ ሀገራት ገንዘቦች ምንዛሬ ዙሪያ ሰፊና ጥልቀት ያለው ጥናት ሲካሄድ እንደነበር አመላክቷል። ችግሩ በጥናት ከተለየ በኋላ ማስረጃዎችን መነሻ በማድረግ በተከናወነው ክትትል በህገ ወጥ የውጭ ምንዛሬ ላይ ተሳታፊ የነበሩ 48 ግለሰቦችና ከፍተኛ መጠን ያላቸው የተለያዩ ሀገራት ገንዘቦች እንዲሁም ከድርጊቱ ጋር የተያዙ የባንክ ደብተሮች፣ ልዩ ሰነዶች በቁጥጥር ስር እንዲውሉ ተደርጓል ነው የተባለው። በቁጥጥር ስር የዋሉት ግለሰቦች የውጭ ሀገር ምንዛሬ ዋጋን የሚተምኑ የሚሰበስቡና ሰብሳቢዎችን የሚያሰማሩ መሆናቸውን መግለጫው ጠቁሟል። ህገወጥ ድርጊታቸውን ህጋዊ ፈቃድ ባላቸው የተለያዩ የንግድ ድርጅቶች፣ የችርቻሮ ሱቆች፣ ቡቲኮች፣ ግሮሰሪዎችና ሱፐርማርኬቶች ሽፋን እንደሚያከናውኑ በተሽከርካሪዎች ላይም ጭምር ይፈጽሙ እንደነበር አመላክቷል። በህገ ወጥ መንገድ የሚሰበሰበው የውጭ ምንዛሬ በወንጀል የተገኘን ገንዘብ ከሀገር ለማሸሽ እንዲሁም የሀገሪቱን የውጭ ምንዛሬ አቅም በማሳጣት ከፍተኛ የሆነ የዋጋ ግሽበትን በማስከተል ኢኮኖሚውን ቀውስ ለመፍጠር ታቅዶ ሲከናወን እንደነበር በጥናት መለየቱን የብሔራዊ መረጃ ደህንነት አገልግሎት መግለጫ ጠቁሟል። በወንጀል ድርጊቱ ተጠርጣሪው ከተያዙት ውስጥም ለህወሓት ድጋፍ ከሚያደርጉ የሽብር ቡድን ደጋፊዎች ጋር በትስስር የሚሰሩና ቀደም ብሎም የውጭ ምንዛሬን በህገ ወጥ መንገድ ወደ ትግራይ ሲያስገቡ የነበሩ ይገኙበታል። ይህም በተቀናጀ መልኩ በውጭ በአገር ውስጥ ሀብት ለማሸሽና የውጭ ምንዛሬ አቅምን ለማዳከም ይሰራ እንደነበር ያሳያል ብሏል መግለጫው። እንደ አገልግሎቱ መግለጫ ህገወጥ የውጭ ሀገራት ገንዘብ ዝውውሩ ወንጀል ከኢትዮጵያ እስከ ሶማሌላንድ፣ ሀርጌሳ፣ ከዱባይና አሜሪካ እንዲሁም በሌሎች ሀገራትም ጭምር በፖለቲካዊ፣ ኢኮኖሚያዊና ቤተሰባዊ በሆነ ኔትወርክ ጭምር የተደራጀና የሚታዘዝ ነበር። በቁጥጥር ስር ከዋሉት ህገወጥ የውጭ ምንዛሬ አስተላላፊዎች መካከል አንዳንዶቹ ከዚህ ቀደም በቁጥጥር ስር ውለው ፍርዳቸውን ጨርሰው የተለቀቁ ሲሆን ከዚህ በተጨማሪ 100 ሺህ ብር በላይ በማስከፈል ወደ ውጭ እንልካለን በማለት የዜጎችን ሀብትና ንብረት ሲዘርፉ የነበሩም በህገወጥ የሰዎች ዝውውር ወንጀልና በውጭ ምንዛሬ ዝውውሩ በነበራቸው ተሳትፎ እንዲያዙ ተደርጓል። መንግስት ህገወጥ ድርጊቱን ለመከላከል የውጭ ሀገራት ገንዘቦችን ከኢትዮጵያ የሚወጡባቸውን መንገዶችና ስልቶች በመረጃ በመለየትና ቴክኖሎጂዎችን በመጠቀም ጥብቅ ቁጥጥር ማድረጉና በወንጀለኞች ላይ እርምጃ መውሰዱን አጠናክሮ እንደሚቀጥል መግለጫው አስታውቋል። የሀገርን ሀብትና ንብረት ዘርፈው ገንዘቡን በውጭ ምንዛሬ በማሸሽ ከሚፈጠሩ ኢኮኖሚያዊ ጫናዎች ሀገሪቷን ለመታደግ የሚደረጉ ጥረቶችን በከፍተኛ ትኩረት እየተከታተለና አስፈላጊውን የማስተካከያ እርምጃዎች እየወሰደ መሆኑንም አመላክቷል። ህብረተሰቡ ህገወጦችን በቁጥጥር ስር እንዲውሉ ጥቆማ በመስጠት ያበረከተው አስተዋጽኦ ከፍተኛ በመሆኑ ምስጋናውን ያቀረበው የብሔራዊ መረጃ ደህንነት አገልግሎት በቀጣይም ከደህንነት ከጸጥታ ተቋማት ጎን በመሆን ድጋፉን እንዲያጠናክር ጥሪውን አቅርቧል።
የሰሜን ኢትዮጵያ ጦርነት ሰላማዊና ፖለቲካዊ መፍትሄ ያገኝ ዘንድ በአፍሪካ ህብረት መሪነት በደቡብ አፍሪካ እየተካሄደ የሚገኘው የኢትዮጵያ መንግስትና ህወሓት የሰላም ንግግር ዛሬ አራተኛ ቀኑን ይዟል። እስካሁን የንግግሮቹ ይዘት በተመለከተ ምንም አይነት መረጃ አልወጣም። በዛ ያሉ ሚዲያዎችም ስለ ሰላም ንግግሩና ስለ ሂደቱ መረጃ የሚያገኙበት መንገድ እንዳይኖር ተደርጓል። የሰላም ንግግሩ እስካሁን እንደሚቀጥል ነው የሚጠበቀው። የደቡብ አፍሪካ ፕሪቶሪያ የሰላም ንግግር በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ፣ በቀድሞ የደቡብ አፍሪካ ምክትል ፕሬዝዳንት ዶክተር ፉምዚሌ ምላምቦ አመቻችነት እየተመራ ነው የሚገኘው። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት፣ የአሜሪካ መንግስት ተወካዮች ደግሞ በታዛቢነት እየተሳተፉ ነው። በሌላ በኩል የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ለስራ ጉብኝት ወደ ካናዳ ኦታማ በሄዱበት ወቅት በዛው ከነበሩት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ውይይት እንዳካሄዱ ገልጸዋል። ፋኪ በውይይቱ ለአፍሪካ ሰላም የፖለቲካ ሂደትን በተመለከተ እንዲሁም በታህሳስ ወር ለሚካሄደው የአፍሪካ አሜሪካ የመሪዎች ጉባኤ ቅድመ ዝግጅቶች ዙሪያ መምከራቸውን ገልጸዋል። የደቡብ አፍሪካው ሰላም ንግግርም ወደ ተኩስ አቁም ይመራል በሚል ተስፋ እንዳላቸው ገልጸዋል። ብሊንከን በበኩላቸው ሊቀመንበሩ ሙሳ ፋኪ ማህማት እና የአፍሪካ ህብረት በሰሜን ኢትዮጵያ ሰላም ለማስፈን ወሳኝ ናቸው ብለዋል። መረጃው የሮይተርስ ነው። ጄኔራል ሳሞራ የኑስ ለአሸባሪው ያስተላለፈው መልእክት አማራን ልጠላው ትችላለህ፣ የምትንቀው ህዝብ ግን አይደለም። ለምን? ራሱን ቀርቶ አገሩን ማስከበር የሚችል መብረቅ የሆነ ህዝብ ስለሆነ። እናንተ ግን በውሸት ፕሮፓጋንዳ የራሳችሁን ጉጅሌ ጥይት የማይመታውና ሞት የማይነካው አድርጋችሁ አማራውን ለመሞት የተፈጠረ ህዝብ አደረጋችሁት። ውሸት አይሰለቻችሁምን? ውርደት አይታክታችሁምን? ይህ ድሃ ህዝብ አያሳዝናችሁምን? አንድ ነገር ልንገራችሁ። መለስ አንገቱን ቀና አድርጎ የምትፈጽሙትን ክህደት የመመልከት እድሉን ቢያገኝ አማራ ጋር ተሰልፎ እናንተ ላይ እንደሚዘምት አልጠራጠርም። ጄኔራል ሳሞራ የኑስ በሺዎች የሚቆጠሩ የአሸባሪ ህወሓት ታጣቂዎችና አመራሮች የተቀበሩበት የጅምላ መቃብር ስፍራ በጨርጨር ተገኘ። በመከላከያ ሰራዊት መስዋዕትነት ከህወሓት እየተለቀቁ በሚገኙ አካባቢዎች የህወሓት አሸባሪው ድብቅ ገመና መጋለጡ ቀጥሏል። የሽብር ቡድኑ ቁንጮ አመራሮች አስገድደው በጦርነት ላሰለፏቸው ታጣቂዎች እንኳን ምንም አይነት ርህራሄ እንደሌላቸው በጨርጨር የተገኘው የጅምላ መቃብር ለዚህ ማሳያ ነው። ከጨርጨር ከተማ በስተ ምስራቅ በኩል በሺዎች የሚቆጠሩ የሽብር ቡድኑ ታጣቂዎችና የጦር አመራሮች ጅምላ መቃብር ስፍራ የተገኘ ሲሆን ይህም የሽብር ቡድኑ ቁንጮ አመራሮች በትግራይ ህዝብ ደም በስልጣን ለመቆየት የማይፈነቅሉት ድንጋይ እንደሌለ ማሳያ ሆኗል። የጅምላ መቃብር ስፍራው መለያ ኮድ ያለውና በአንዳንዱ መቃብር ከ3 እስከ 5 አስከሬን በጋራ የተቀበረበት ሲሆን የሽብር ቡድኑ ታጣቂዎቹ የቀብራቸውን እንደ ኃላፊነታቸውና ማዕረግ ደረጃቸውን በመቀብራቸው ላይ ምልክት በማድረግ አሳይተዋል። ተዋጊ የሚባለውን ኃይል ከአንድ መቃብር ውስጥ ከ3 እስከ 5 አስከሬን እንዲሁም ለብቻቸው ኮድ ተሰጥቷቸው የተገኙ የመቃብር ስፍራ ደግሞ የአመራሮች መሆናቸውን ኢዜአ ዘግቧል። ከዚህ በተጨማሪም የሞቱ የሽብር ቡድኑ ከፍተኛ አመራሮች በአንድ ዋሻ ውስጥ አስከሬናቸው በሬሳ ሳጥን ውስጥ የተገኘ ሲሆን በዋሻ ውስጥ በሬሳ ሳጥን የተገኙት አስከሬኖች በልዩ ሁኔታ የተቀመጡ በመሆኑ ውጊያውን ሲመሩ የነበሩ የሽብር ቡድኑ አመራሮች እንደነበሩ ለማወቅ ተችሏል። አፍሪካውያን በዓለም መድረክ ቋሚ ውክልና ለማግኘትና ኢኮኖሚያዊ ነጻነታቸውን ለማረጋገጥ የፓን አፍሪካኒዝም ንቅናቄ ዳግም ማጠናከር ይገባቸዋል። በካናዳ የሰላም ግጭት ተሳታፊና ተመራማሪ አፍሪካውያን በዓለም መድረክ ቋሚ ውክልና ለማግኘትና ኢኮኖሚያዊ ነጻነታቸውን ለማረጋገጥ የፓን አፍሪካኒዝም ንቅናቄ ዳግም ማጠናከር እንደሚገባቸው በካናዳ የሰላምና ግጭት ተንታኝ ተመራማሪ ድጋፌ ደባልቄ ገልጸዋል። አጠቃላይ አህጉራዊ የፖለቲካ የኢኮኖሚና የሰላም ጉዳይን በማስመልከት የሰላም ግጭት ተንታኝና ተመራማሪው ከኢዜአ ጋር ቆይታ አድርገዋል። በቆይታቸውም የአፍሪካ ነጻነት እውን ከሆነ በኋላም አንዳንድ ምዕራባውያን በተለያዩ መንገዶች የቅኝ ግዛት አስተሳሰባቸውን መቀጠላቸውን ተናግረዋል። በተለይም በኢትዮጵያ ላይ ከውስጥና ከውጭ ፈተናዎች መበራከታቸውን ገልጸዋል። ከዚህ ቀደም የተካሄደው የፓን አፍሪካኒዝም ንቅናቄ የሰንደቅ ዓላማ ወይም የፖለቲካ ነጻነት ብቻ የሚጠቁሙ ስለመሆኑም አስረድተዋል። አፍሪካ ሙሉ ለሙሉ ከውጭ ተጽዕኖዎች ለማላቀቅ የፓን አፍሪካኒዝም ንቅናቄ በደንብ ሊጠናከር ይገባል ነው ያሉት። አፍሪካውያን የኢኮኖሚና ፖለቲካዊ ነጻነታቸውን ለማረጋገጥ በራሳቸው አቅምና አሰራር ለመጓዝ አቅጣጫ መቀየስ እንዳለባቸውም ጠቅሰዋል። ከኢኮኖሚና ከእርዳታ ተጽዕኖ አካሄድ ለመላቀቅ አፍሪካውያን በአንድነት መምከርና ጠንካራ አቋም መያዝ እንዳለባቸውም መክረዋል። በተባበሩት መንግስታት ቻርተር በግልጽ እንደተጠቆመው ሁሉም ሀገሮች ሉዓላዊነታቸውን የማስጠበቅ ሙሉ መብት ያላቸው በመሆኑ መብታቸውን ለማስከበር በጋራ መቆም አለባቸውም ብለዋል። በተለይም ኢትዮጵያ ላይ እየደረሱ ያሉ ሉዓላዊነትን የሚጻረሩ የውጭ ጫናዎችን አፍሪካውያን ራሳቸው
እንዲመለከቱ የሚያደርጉ መሆናቸውን የሰላም ግጭት ተንታኝና ተመራማሪ ድጋፌ ደባልቄ ይናገራሉ። በሆኑም ሁሉም የአፍሪካ ሀገሮች በአንድነት ቆሞ በመታገል በሁሉም መስክ ነጻነታቸውን ማረጋገጥ አለባቸው ነው ያሉት። አፍሪካውያን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ የማግኘት ጉዳይ የምዕራባውያን ችሮታ ሳይሆን ፍትሃዊ ጥያቄ መሆኑን አብራርተዋል። በምክር ቤቱ ከአድማጭነት ተመልካችነት ባለፈ የውሳኔ ሰጭነት ሚና ሊኖራቸው ይገባል ነው ያሉት። ፑቲን ምዕራባውያን በዓለም ጉዳዮች ላይ ያላቸውን የበላይነት እያከተመ ነው አሉ። ፑቲን ምዕራባውያን በዓለም ላይ ትርምስ ለመዝራት አደገኛ ደም አፋሳሽ ቆሻሻ ጨዋታ እየተጫወቱ ነው ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሁለተኛው የዓለም ጦርነት ወዲህ ዓለም እጅግ አደገኛ 10 ዓመታት ተጋርጦባት እንደቆየ ተናግረዋል። ፕሬዝዳንት ፑቲን በትላንትናው ዕለት በቫልዳ የውይይት ክለብ ዓለም አቀፍ የፖሊሲ ባለሙያዎች ኮንፈረንስ ላይ ባደረጉት ንግግር አሜሪካ በዩክሬን ላይ ያለውን ግጭት አነሳስታለች ሲሉም ከሰዋል። ምዕራባውያን እየተከተሉ ያሉት አደገኛ ደም አፋሳሽና ቆሻሻ ጂኦፖለቲካዊ ጨዋታ በዓለም ዙሪያ ትርምስ እየፈጠረ ነው ሲሉም ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ ፑቲን በንግግራቸው አክለውም ምዕራባውያን ስለ ዓለም ወደፊት ዕጣ ፈንታ ከሩሲያና ከሌሎች ሀያላን ሀገራት ጋር መነጋገር አለባቸው ሲሉም ተናግረዋል። ምዕራባውያን በዓለም ጉዳይ ላይ ያላቸው ታሪካዊ ያልተከፋፈለ የበላይነት ጊዜ እያበቃ መሆኑን ፑቲን በንግግራቸው አንስተዋል። አሁን ታሪካዊ ምዕራፍ ላይ እንገኛለን። ከፊት ለፊታችን ያለው በጣም አደገኛና የማይገመት ሊሆን ይችላል ያሉት ፑቲን በተቃራኒው ግን ከሁለተኛው የዓለም ጦርነት ወዲህ ወሳኙ 10 ዓመታት ሊሆኑ ይችላሉ ሲሉም ተናግረዋል። አሁን ካለው ያለመግባባት በዘለለ ሩሲያ ምዕራባውያንን የሩሲያ ጠላት አድርጋ አትወስድም ሲሉም ተናግረዋል። ፑቲን በንግግራቸው አክለውም ሞስኮ ለምዕራቡ ዓለም መሪ አገሮች እና ኔቶ አንድ መልእክት አላት። ይህም ጠላት መሆናችንን አናቁም፣ አብረን እንኑር የሚል ነው ሲሉ መልእክቱን አስተላልፈዋል። ውድ የሀገር ሚዲያ አድማጭ ተመልካቾቻችን የምንለቃቸው ቪዲዮዎች ሰዓቱን ጠብቀው እንዲደርሶ ሳብስክራይብ፣ ቪዲዮዎቻችን ከወደዳችሁልን ላይክ፣ ሼር በማድረግ ለወዳጅ ዘመድ እንዲደርስ በማድረግ አጋርነቱን ስለሚገልጹልንና አስተያየቶን በኮሜንት ስለሚያጋሩን በቅድሚያ እናመሰግኖታለን። ሀገር ሚዲያ ስለ ሀገራችን መቼም ዝም አንልም።